ሰላም እንዴት አላችሁ? ይሉ ያያኔ ዛሬ መገናኛ አካባቢ G+2+ ቴራስ ቤዝመንት ያለው ቤት ይዤላችሁ መጥቻለሁ። እጅግ የሚያምር ድንቅ ቤት ነው። ይህንን ቤት በደንብ አሳያችኋለሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁኝ። ቤተሰብ ይሆናችሁ ላይክ፣ ሼር፣ ኮሜንት ይደረግ ለሁሉም ተደራሽ እንዲሆን። ወደ ቤቱ ይህ እየተመለከታችሁ የምትገኙት መገናኛ አካባቢ የሚገኝ G+2+ ቴራስ ቤዝመንት ያለው በርከት ያሉ ቤድሩሞችንና ብዙ አይነት ነገሮችን ያካተተ ቤት ነው። ሰፋ ያለ በደንብ ጥርት ብሎ የተሰራ ቤት ነው። ቆንጆ ቤት ነው። ወደ ዋናው ቤት እየገባን ነው የምንገኘው። ዋናው ቤት ስንገባ ወደ ሳሎን ይሄንን የሚመስል አይነት እይታ አለው። ሳሎኑ ሲሊንጉ ከፍ ያለ ነው። ቤት ደግሞ ጣራው ከፍ ሲል ሲሊንጉ ከፍ ሲል በጣም ውበቱ በደንብ ይወጣል እና እንደምታዩት እዚህ ጋር ኦፕን ኪችን ፊት ለፊት አለው። ሰፋ ያለ ኦፕን ኪችን አለው። እዚህ ጋር ለማሳየት ያክል በጣም ሰፊ ነው። እንዳያችሁት እንደምትመለከቱት ይሄንን ይመስላል። ትራዲሽናል ኪችን ክሎዝድ የሆነ ኪችን አለው። እሱንም በኋላ ላይ ወጥቻ ያሳያችኋለሁ። ይሄ ግን ኦፕን ኪችኑ ይሄንን ይመስላል። የተወሰነ ሊቪንግ እና ዳይኒንጉ እና ኦፕን ኪችኑ ትንሽ ከፍና ዝቅ ያለ ነው። ደስ ይላል። ለይታም ጥሩ ማራኪ ውብ ነው። እንደምትመለከቱት ትራዲሽናል ኪችን በዚህ በኩል አክሰስ ማድረግ ይቻላል። እዚህ ጋር ኦፕን ስፔስ አለው ወጀዝ በጀርባ በኩል ወደ ትራዲሽናል ኪችን የሚወስድ ነው። እዚህ ጋር ራሱ በርከት ያሉ ነገሮችን ኩክ ማድረግ ትችላላችሁ። ጥሩ ቬንቲሌሽን ያለበት ጥሩ ብርሃን ያለበት ኦፕን ኪችን ነው እንደምትመለከቱት። ከዛ ውጭ ወደ ፊት ለፊት ወደ ሊቪንግ እና ዳይኒንግ ስንሄድ ሰፋ ያለ ሊቪንግ እና ዳይኒንግ ስፔስ አለው። መልክ እንትኑ ምንድነው ወለሉ ከፍና ዝቅ ያለ ነው እንደነገርኳችሁ። ሲሊንጉ እንደምትመለከቱት ላይቲንግ ሲስተሙ በጣም ፐርፌክት ነው። የቦርድ ስራዎች ላይቲንግ እንደምትመለከቷቸው በጣም ደስ የሚል ስራ ነው። እዚህ ቤት ላይ የምትመለከቱት መገናኛ አካባቢ የሚገኝ ለኑሮ ተመራጭና ተወዳጅ በሆነው እዚህ እግዚአብሔር አብ ወደ ጆኒ ጋራዥ አካባቢ የሚገኝ ቤት ነው። በጣም ቆንጆ ቤት ነው። እንደምትመለከቱት እዚህ ጋር ለእንግዶቻችሁ የእጅ መታጠቢያና ባዝሩም አለው ፊት ለፊት ማለት ነው ለገስት። ከዛ ውጭ እዚህ ጋር ይህንን ያክል ካሳዩዋችሁ ወደ ላይ ወደ ቤድሩሞቹ ደግሞ እየገባው ላሳያችሁ። ሰፋ ያለ ለቀቅ ያለ ቤቶች ናቸው እንደምትመለከቱት። የሴራሚክ ስራዎችን የእንጨት ስራዎችን ስትመለከቱት እጹብ ድንቅ ናቸው። በጣም ነው የሚያምረው። ከዛ ውጭ እዚህ ጋር እንደምትመለከቱት ኢንትራንሱ ነው ዋናው እንደገባችሁ የምታገኙት። እንደዚህ አይነት ሎቢ ኤሪያ ታገኛላችሁ። ወደ ላይ ወደ ቤድሩሞቹ ስንገባ ደግሞ እንደዚህ አይነት ደረጃ አለ። ሰፋ ያለ ደረጃ ነው። እዚህ ጋር ሀፍ ላይ አንደኛ ላይ ሳንወጣ ማለት ነው። አንደኛ ላይ ከመውጣታችን ሀፍ ላይ ይህንን የሚመስል ቤድሩሞችን እናገኛለን። ባዝሩም አላችሁ የየራሳቸው ጥሩ የሆነ የባኞ ቤት እቃዎች ተገጥሞላቸዋል። ሻወር ቦክስ ፊት ለፊት እንደምታዩት እንዳለ ሙሉ በሙሉ የባኞ ቤት እቃ ተገጥሞላቸዋል። ቁም ሳጥን አላቸው። ሰፋ ያለ ለቀቅ ያለ ባልከኒም አላቸው። ከፊት ለፊት ስታውት በሮች አሏቸው። ስለዚህ ናቹራል ላይት በደንብ ይገባል እንደምትመለከቱት ማለት ነው። ስለዚህ እዚህ ጋር ሀፍ ላይ አንደኛ ላይ ከመውጣታችን በፊት ሁለት ቤድሩሞችን ታገኛላችሁ። እዚህ ጋር ሌላኛው ቤድሩም ነው። ዘሴም ተመሳሳይ አይነት ሳይዝ ነው ያላቸው። ባልከኒ ያላቸው ሁለቱም። ባዝሩምም ቁም ሳጥንም እንደምትመለከቷቸው አላቸው በተመሳሳይ ስፋት ማለት ነው። እንደምታዩት የእንጨት ስራው በጣም ቆንጆ ነው። እዚህ ጋር አንደኛ ላይ ሳንወጣ ሀፍ ላይ ሁለት ቤድሩሞችን እናገኛለን። ይህንን ያክል ካሳያችሁ ደግሞ ወደ አንደኛ ላይ ወጣን ወደ ማስተር ቤድሩሙ ገብቼ ላሳያችሁ። አንደኛ ላይ ነው ማስተር ቤድሩም የምናገኘው። ማስተር ቤድሩሙ ስንወጣ እዚህ ጋር እንደምታዩት ሰፋ ያለ በጣም ቆንጆ ሲሊንጉ ከፍ ያለ ነው። ላይቲንግ ሲስተሙ ቆንጆ ነው። ናቹራል ላይት በደንብ የምታገኙበት ወደ ጠዋት ፀሐይ የዞረ ቤት ነው። ስለዚህ ወደ ምስራቅ የዞረ ቤቶች በጣም ተፈላጊ የሆኑ ቤቶች ናቸው። የከሰዓት ፀሐይ ትንሽ ከባድ ስለሆነ ከማስተር ቤድሩም ፊት ለፊት ባልከኒ ያለው ባልከኒው ሰፋ ያለ ባልከኒ ነው ያለው። እንደምትመለከቱት ቆንጆ ባልከኒ ከፊት ለፊት ታገኛላችሁ። የማስተር ቤድሩሙ ባዝሩም እና ድሬሲንግ ሩም ገብቼ ላሳያችሁ። ድሬሲንጉ ይሄንን ይመስላል። በደንብ ቆንጆ
ድሬሲንግ ሰፋ ያለ ድሬሲንግ ሩም አለው እንደምትመለከቱት ብዙ አልባሳትን መያዝ የሚችል ቁም ሳጥኖችን እዚህ ጋር ትመለከታላችሁ። ሰፋ ያለ ነው፣ ቆንጆ ነው፣ ሴፓሬትድ የሆነ ነው ከማስተር ቤድሩሙ። ከድሬሲንጉ ፊት ለፊት ደግሞ የማስተር ቤድሩሙን ባዝሩም እናገኛለን። እዚህ ጋር የማስተር ቤድሩሙ ባዝሩም እንደምትመለከቱት ሰፋ ያለ የባኞ ቤት እቃዎች ሙሉ በሙሉ ተገጥመውለታል። እንደምትመለከቱት ቆንጆ የሆነ እዚህ ጋር የስቲም እና የጃኩዚን ሁለቱንም ተክቶ መስራት የሚችል እዚህ ጋር ጃኩዚ ታገኛላችሁ። ሰፊ ሁለት ሰዎችን አት ዘ ሴም ታይም ማስጠቀም የሚችል ሰፊ ጃኩዚ እዚህ ጋር ታገኛላችሁ ማለት ነው። ወደ ማስተር ቤድሩሙ ባዝሩም ይሄንን ያክል ካሳየኋችሁ ደግሞ ወደ ሌሎች ቤድሩሞች እና ሌሎች ነገሮች እየገባው ላሳያችሁ። እዚች ጋር ድሬሲንግ እንደምትመለከቷት አንድ ዋሽንግ እዚህ ጋር ፊት ለፊት አለ። ሶ የማስተር ቤድሩሙ ባልከኒና ማኑ ድሬሲንግ እና ባዝሩሙን አሳየኋችሁ። ከፊት ለፊት ባልከኒ ያለው ባልከኒው ቆንጆ ባልከኒ ነው ያለው፣ ሰፋ ያለ ባልከኒ ያለው ዩሲ እንደምታዩት ቆንጆ ባልከኒ ነው ያለው። ወጣ ብዬ ላሳያችሁ። እዚህ ጋር እንደምትመለከቱት ሰፊ ጥሩ የጧት ፀሐይ ማግኘት የምትችሉበት ወጣ ብላችሁ አየር ነፋስ የምትቀበሉበት ሰፋ ያለ ባልከኒ ታገኛላችሁ። ሶ ይሄንን እንደምትመለከቱት ነው። ቆንጆ እይታ ነው ያለው። ቆንጆ ሰፊ ደስ የሚል ባልከኒ ነው። ከማስተር ቤድሩሙ እየወጣው ነው የሚገኘው። ከማስተር ቤድሩሙ ውጭ እዚህ ፍሎር አንደኛ ላይ ምንም ነገር አታገኙም። አሁንም ደግሞ ሀፍ ላይ ከአንደኛ ላይ ወደ ሁለተኛ ላይ ስንሄድ ሀፍ ላይ በተመሳሳይ ሁለት ቤድሩሞችን ታገኛላችሁ። ከታች ላይ አንደኛ ላይ ከመውጣታችን ሀፍ ላይ እንዳገኘናቸው ማለት ነው። እዚህ ጋር በተመሳሳይ ሁለት ቤድሩሞች የየራሳቸው ባዝሩም እና ቁም ሳጥን ያላቸው ሰፋፊ ባልከኒ ያላቸው ጥሩ ነፋስ የምታገኙባቸው አየር የምትቀበሉባቸው ባልከኒዎች የሚታገኙበት ሁለት ቤድሩሞችን ዊዝ ባዝሩም እዚህ ሀፍ ላይ አንደኛ ላይ ወደ ሁለተኛ ላይ ስትሄዱ ሀፍ ላይ ሁለት ቤድሩሞችን ታገኛላችሁ ማለት ነው። እስካሁን አጠቃላይ ከማስተር ቤድሩሙ ጨምሮ ዋናው ቤት ላይ 4 መኝታ ቤቶችን ታገኛላችሁ። አንደኛ ሀፍ ላይ ማለት ነው። ወደ ላይ ስትወጡ ተመሳሳይ ደግሞ ተጨማሪ ቤድሩሞችን እናገኛለን። እስካሁን ግን 4 መኝታ ቤቶችን አሳይቻችኋለሁ። አራቱም ባዝሩምና ክሎዜት አላቸው የየራሳቸው ማለት ነው። ስለዚህ ሰፋ ያለ ለቀቅ ያለ ነው፣ ቆንጆ ነው። ስለዚህ ወደ ሁለተኛ ላይ ወጥቼ ደግሞ ቀሪ ቤድሩሞችንና ሌሎች ነገሮችን ላሳያችሁ። ወደዚህ ጋር ስትወጡ ሌላ ተጨማሪ እንደ ፋሚሊ ሩም ወይም ደግሞ እንደ ቤድሩም የምትጠቀሙበት ነው። ግን ምናልባት ቤድሩም ብዙ ስላላችሁ እዚህ ጋር እንደ ፋሚሊ ሩም መጠቀም ትችላላችሁ። which is like እንደ ሁለተኛ ሳሎን ማለት ነው። ሰፋ ያለ ባልከኒ ያለው which is እዚህ ጋር እንደምታዩት ኪችን ካቢኔት አለው። ሲሊንግ ሲስተሙ ቆንጆ ነው። ላይቲንጉ ቆንጆ ነው። ብርሃን በደንብ የምታገኙበት ሩም ነው። እዚህ ጋር እንደምትመለከቱት ሰፋ ያለ ከፊት ለፊት ባልከኒ ያለ ለቀቅ ያለ ነው። ሁሉም ቤድሩሞች በሚባል ደረጃ እና ሩሞቹ በደንብ ባልከኒ ያላቸው በደንብ ንፋስና አየር መቀበል የምትችሉባቸው ባልከኒዎች አሏቸው ማለት ነው። ስለዚህ ሲሊንግ ሲስተሙ እንደምታዩት ሳሎን ላይ እንደተመለከታችሁት ደስ የሚል እይታ አለው ማለት ነው። ከዛ ውጭ እዚህ ጋር ይሄንን ያክል ካሳያችሁ ወደ ሌሎች ደግሞ አሁንም ወጥቻ ያሳያችኋለሁኝ። መገናኛ ነው የሚገኘው። መገናኛ ጆኒ ጋራዥ አካባቢ ነው የሚገኘው። በጣም ሰፊ ደስ የሚል አካባቢ ነው። ለመኖር ተመራጭና ተወዳጅ ነው። ለከተማ ቅርብ ነው። መገናኛ ወደ ሁሉም ቦታ ኦልሞስት በጣም ጥሩ ቦታ ነው። ከዛ ውጭ ጥሩ ኮሚኒቲ ያለበት አካባቢ ነው። በዙሪያው የምትመለከቷቸው ቤቶች ትልልቅ ቤቶች ያሉበት አካባቢ ነው። ስለዚህ ለመኖሪያ ተስማሚ የሆነ ጥበቃ ያለው 24 ሰዓት ጥበቃ ያለው አካባቢ የምታገኙት ቤት ነው። እዚህ ጋር እንደምታዩት ከዚህኛው ቤድሩም አሁን ካሳያችሁ ወጣ ብዬ የማሳያችሁ የባልከኒውን ነው። ባልከኒው ሰፋ ያለ ባልከኒ ነው ያለው። ቆንጆ ባልከኒ። ቤቱም ለቀቅ ያለ ነው። ሴራሚኩን እንዳለ ሁሉን ነገር ስትመለከቱ ኤክስፔንሲቭ የሆኑ ነገሮችን ትመለከታላችሁ። ጥሩ ነገር ነው። ወደ ሶስተኛ ወደ ቴራሱ ነው አሁን የምወስዳችሁ። ወደ ሶስተኛ ላይ ቴራስ ላይ ስንሄድ ይህንን የሚመስል ቴራስ ታገኛላችሁ።
በጣም ቆንጆ ሰፊ ብዙ ለክፉም ለደጉም ጊዜ ምናልባት ብዙ መስተንግዶ የምታዘጋጁበት ሰፊ ማነው ቴራስ አለው። ሶስተኛ ላይ ስትወጡ ማለት ነው። ሶስተኛ ላይ እንደዚህ አይነት ቴራስ ታገኛላችሁ። ሰፊ በጣም ብዙ ቁጥር ያላቸውን ሰዎች ማስተናገድ የሚችል ቴራስ ነው። እንደምትመለከቱት 360 ዲግሪ ማየት የምትችሉበት አካባቢ ነው። ስለዚህ ይህ ቴራስ በጣም ቆንጆ ብዙ ለልደት ለሰርግ እና ለትንንሽ ሰረሞኒ የምታዘጋጁበት ሰፊ ሰዎችን ተቀብላችሁ ማስተናገድ የምትችሉበት ቴራስ ነው። ቆንጆ ቴራስ ነው። እንደምትመለከቱት ነው። በጣም ነው የሚያምረው። ይህ ቤት የሚገኘው እንደነገርኳችሁ በተደጋጋሚ እንደነገርኳችሁ ጆኒ ጋራዥ መገናኛ አካባቢ ነው የሚገኘው። ብዙ በርካታ ቤቶች አሉ እዚህ አካባቢ ላይ 300 ካሬ 500 ካሬ አዳዲስ ቤቶች አሉ። ወደ ሲኤምሲ አካባቢ ወደ አያት አካባቢ ኮምፓውንድ ውስጥ የምታገኟቸው ሰፋፊ አማራጮችን ታገኛላችሁ። በ0946240037 ላይ ዋትስአፕ፣ ቴሌግራም ሁሉንም ኖርማል ቀጥታ ብትደውሉልኝ ታገኙኛላችሁ። ብዙ ነገሮችን ከኔ አማራጮችን ታገኛላችሁ። አማርጣችሁ እንደ መጠናችሁ እንደ ፍላጎታችሁ መግዛት ትችላላችሁ። ይህም ቤት እንግዲህ ላብነት መገናኛ ጆኒ ጋራዥ አካባቢ የሚገኝ ቤት ነው። ዋጋውን በተመለከተ ልንገራችሁ፣ ንጎሻብል ነው። በደንብ ድርድር አለው። የሚጠራው ግን 130 ሚሊዮን ብር ነው የሚጠራው። አካባቢው በጣም ጥሩ ቦታ አካባቢ ስለሚገኝ ነው። እንደገና ደግሞ ቤቱም አዲስ ቤት ነው። ማንም ያልኖረበት አሁን ገና ተሰርቶ ለሽያጭ ወጣ ቤት ነው። ቆንጆ ቤት ነው። ስለዚህ እዚሁ መገናኛ ቶፕ ቪው አካባቢ የምትፈልጉ ካላችሁ አያት ሲኤምሲ ሁሉም ቦታ አማራጮችን ታገኛላችሁ። ደውሉልኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በየጊዜው የምሰራቸው ቤቶች በቀላሉ እንዲደርሷችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። ከዛ ውጭ ሌላ እዚህ ቤዝመንት ላይ የምታዩት ትራዲሽናል ኪችን ተጨማሪ ቤድሩሞችን ታገኛላችሁ። እዚህ ጋር ክሎዝድ የሆነ ኪችን በዚህ በጀርባ በኩል ወደ ዋናው አክሰስ ማድረግ የምትችሉበት ስቴር ደረጃ አለ። እሱንም ማሳያችኋለሁ። እዚህ ጋር ግን ላይክ ቆንጆ የሆነ ሰፋ ያለ እቺ እንደ ስቶሬጅ ነው ፊት ለፊት ያሳዩዋችሁ። እዚህ ጋር ትራዲሽናል ኪችን ታገኛላችሁ። ሰፋፊ ቤድሩሞችንም ታገኛላችሁ። እዚህ ጋር እንደ ተጨማሪ ስቶሬጆችን ምናምን የስፖርት ምናምን ብዙ ቦታዎችን ሩሞች አሉ በዚህ ውስጥ ለውስጥ በጂም ቤት በኩል ማለት ነው። ማነው በቤዝመንት በኩል ማለት ነው። ስለዚህ እዚህ ብዙ ሩሞችን ታገኛላችሁ። ቀጥታ ይሄንን ስቴር ተጠቅማችሁ ደግሞ ወደ ኦፕን ኪችኑ እንደዚህ መግባት ትችላላችሁ። ዩሲ እንደምታዩት እዚህ ጋር ከጀርባ በኩል ከትራዲሽናል ኪችኑ ወደ ኦፕን ኪችኑ በዚህ በኩል አክሰስ ማድረግ ትችላላችሁ። አፍተር ኦል ይህም ቤት እንግዲህ ከሞላ ጎደል ይህንን ይመስላል። እንደወደዳችሁ ተስፋ አደርጋለሁኝ። በቀጣይ ሌላ ቤቶችን ጥሩ ቤቶችን ይዤላችሁ እመጣለሁኝ። እዚህ ጋር 3-4 መኪኖችን ማቆም የሚችል ፓርኪንግ ቦታ አለን። እንደ ጋራጅ ወደ ፀሐይ ምናምን በደንብ አያገኘውም። ቆንጆ ቦታ ነው ለፓርኪንግ። እንደምታዩት ሰፊ ነው። በጣም ደስ የሚል እይታ አለው። ዛሬ ይህንን ቤት እንደዚህ ያሳያችሁ። በቀጣይ እስከምንገናኝ ሰላም።